ስኬትን ልብስ ያደረገ ሰላም አለይኩም ወራህመቱላሂ ወበረካቱህ። ድና የተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ በጣም ደስ ብሎኛል። ላካፍላችሁ ብዬ ነው የመጣሁት። ሼር ሰብስክራይብ አድርጉ የኔ ውዶች የኔ ፍቅሮች። እናማ ጋይዚ የብዙ ቀን ህልሜ ምኞቴ ተሳክቶልኝ ላካፍላችሁ ብዬ አሰብኩኝ። እሱ ምንድነው? ኡመራ ሄድኩኝ ትላላችሁ። አልሐምዱሊላህ ለአላህ ምስጋና ይገባው። እናማ ጋይሲ ቀንጨብ ቆንጨብ አድርጌ እንትን የቀረጽኩት ብዙም አይደለ ደክሞኝ ስለነበረ ከስራ መልስ ነው የሄድኩት። በእረፍት ቀን ማለት ነው የኔ ውዶች የኔ ፍቅሮች። እና ይሄንን የባሱ ቦታ ነው እና እዚህ ጋር ደግሞ እየሄድን ምናምን ቀንጨብ አድርጌ ይሄ ነው የቀረጽኩት። ያው እየሄድ ነው ከጓደኞቼ ጋር ምናምን ሄድኩኝ። ሴቶች መሄድ የፈለጋችሁ ያው 7-8 ምናምን ሆናችሁ መሄድ ትችላላችሁ። እቺ ደግሞ ሀኒ ነጋዴ ታቋታላችሁ፣ እሷ ናት። እናማ የኔ ውዶች ፍቅር ማደርስበት የለም። ያው እናማ ጋይስ መሄድ ሄዳችሁ ፈልጋችሁ ሂዱ፣ እዩት። ወላይ በጣም ነው የሚያምረው፣ ልነግራችሁ አልችልም። እስከዛሬ ድረስ እየፈራው አልሄድኩም ነበረ፣ ግን በመሄዴ በጣም ደስ ብሎኛል እና በጣም ደስተኛ ሆኜ ነው የተመለስኩትኝ ማለት ነው። እና ሄዳችሁ ይዩት። ምንም አይነት ተፍቲሽ ምናምን ሰው እንደሚያወራ አይደለም፣ ምንም አይነት ነገር የለም። እኔ እንግዲህ አልሐምዱሊላህ ምንም ነገር አላየሁም ጋይስ። እና መዲና መካም ዘይሬ በሰላም ተመልሻለሁኝ። እናንተም አላህ ይወፍቃችሁ ይሄንን ቦታ ማለት ነው። ወይት የጓጓችሁ ሁላ እኔ በጣም የብዙ ቀን ምኞቴ ነበር። የዛሬ ምትራ ሁላ እሄዳለሁ ብዬ አልተሳካልኝም። ስራ ቢዚ ነበርኩኝ። ዘንድሮ ግን ያው 2 ቀን አርብና ቅዳሜ ኢጃዛ አለኝ። በቃ ፉን ለማለት እችላለሁ ማለት ነው። ማለት እንደዛ ነው። እና በትርፍ ጊዜ ደግሞ ኦንላይኑም ቢኖርብኝ ግን በቃ ነገሮችን እያስተካከልኩ እንደዛ ነው የኔ ውዶች። እና ሼር ላይክ ሰብስክራይብ አድርጉኝ። አልተመቸኝም ከስራ ከዩቲዩብ ከቲክቶክ ከንግድ ስራ በጣም ሳብ ነው። ዩቲዩብ ደግሞ ኤዲቲንግ ብዙ ኮተት ስላለበት ሳብ ነው። ብቻ ኢንሻአላህ ላለመጥፋት እሞክራለሁ። ሞኔታይዙ አንስቶታል ማለት ስላልሰራው ማለት ነው። እና ኢንሻአላህ እመጣለሁኝ። እዚህ ጋር ደግሞ ለቤካላ እያልን ይህ በቃ ልብሳችን ምናምን ወደ አላህ ተመልሰን ዱዓ እያደረግን እንገባ። ትንሽ ሲቀረን ልንደርስ እና እያልን ነው ነበረ ማለት ነው የኔ ውዶች። ይህንን ደስታ ለእናንተ የሚወፍቃችሁ። እቺ ደግሞ ሀኒ እሷም ዱዓ እያደረገች ነበረ፣ ለቤት ካላ ምናምን እያለች ነበረ እና በጣም ነው ደስ ያለኝ የኔ ውዶች። ለእናንተም አላህ ይወፍቃችሁ። ይህንን ታምረና ቪዲዮ ሼር አድርጉ። እስከ መጨረሻው እዩት ቪዲዮ። በቀጣይ ፕሮግራም እስክንገናኝ የዛሬ ቆይታ ይመስላል። ሹፍ አድርጉት ቪዲዮ እና ገጠር ነው ለካ እንደዚህ ጣይፍ መካ ምናምን ወላሂ በጣም ነው የገረመኝ። ጥቂት ነው የሚያምር ያየሁት። ሌላው ገጠር ነው በሙሉ ማለት ነው። በረሃ ነው። ድሮ የምሰራበት ቦታ እሱን ይመስላል ማለት ነው። ገጠር ነበረ ድሮ የምሰራበት እና መካ ይሄንን ይመስላል። በጣም ነው የሚያምረው። ያው መስፈርቱ እንግዲህ ብዙዎቻችሁ ታውቃላችሁ። መጀመሪያ ጧፍ ታደርጋላችሁ። ከዛ እሰፋ መርዋ የሚባለው ቦታ እዛም ይሮጣል እና ብታይ በጣም ነው የደከመኝ። ሰውነቴ ሁሉ ጉልበቴ እጄ ተሳሰረ፣ ጉልበቴ ቆስሏል ማለት እግሬ። ይሄ ደግሞ ዘምዘም የሚቀዳበት ቦታ ምናምን ብዙ ነው። በነገራችን ላይ ያለው በጣም ሰፊ ነው። መጥፋትም አለ እና ደስ ነው የሚለው። በጣም የወደድኩት የተመቸኝ ቦታ ደግሞ መዲና ይውጡ ራሱ አያስብልም። ከዛ ማለት ነው ስፋቱ ልነግራችሁ አልችልም። አየሩ ምናምን በቃ ምን ልበላችሁ፣ ሽታው በጣም ነው ደስ የሚለው እና አላህ ይወፍቃችሁ ጋይ። ስለናንተ አላህ ለዚህ ቦታ አይናችሁ ለማየት ያብቃችሁ። ያላያችሁ የዛሬ ቪዲዮ ይህንን ይመስላል። በቀጣይ እስክንገናኝ መልካም ቆይታ። ሰላም አለይኩም ወራህመቱላሂ ወበረካቱ።
ያለምኩት ሲቀር ይደርሳል ያልኩት ገጹን ሲለውጥ የተማመንኩት የሕይወት መክፋት